አይደለም እሺ እኔም ራሱ አለሁበት አይደል እንደዚህ አታስብና ኦ ማይ ጋድ ዲታንጋ ሁኑ By the way, አዲስ አበባ ውስጥ ኢትዮጵያ ውስጥ ሻይ እንደሌለ ታውቃላችሁ? የሚገራርሙ ሻዮች አሉ። በርግጥ ስለ ሻይ የሚያውቀው ዳቦ ነው። እኔ ሲኖትራክ አንተ እንደ ዶልፊን ነው የምንሄደው። ጀበርን ፍሬን እንደዚህ አይነካም ልጅ ፍሬን አይነካም። ይነዳል ፍሬን ግን አይነካም። አስተርጓሚ ብዙ የስራችን ተግዳሮቶች አሉ እና እንዴት እንደምናስተካክል ይሰይ ቲንግ ጉድ ቬሪ ጉድ ነገር ያለው አላነሰችም። አንተ አልገባ ነገር አለ ቋንቋ ላይ ኮንቴምፖራሪ እንግሊሽ እየተጠቀምን ነው። መጀመሪያ የምናስጭነው የምንፈልገው ዕቃ 5 ፊት ኮንቴነር ነው። 25 ካርጎ 25 cargo Can you explain for 25 cargo? ምን አለ ያለው እሱ ኮሽም ለምንድን ነው የጠፋው? በፊት አይ ነበር አለኝ። ምን ላድርግሽ? ቁጭ በል እንጂ ጋራ ይዞ ይገባል እኮ ወንድሜ። እነዚህን ጣራታም ናቸው አለ እንዴ? እሺ ጋሽ አትመን እንጣጥ ብለህ እኮ ጣራው ላይ እኮ ተሰቀልክ። ዋጋ ሳንነጋገር ዋጋ እኮ አልተነጋገርንም። ያው በኦንላይን ስለሆነ የጠሩት እርሱ ችግር የለውም እዛው ይከፍላሉ ብዬ ነው እኮ። ስንት ንገረኛ እንዳንጣላ። በቃ 1000 ይከፍላሉ። 1000 ይከፍላሉ። 800 ነው የገዛሁት። 800 ነው የገዛሁት እኮ ያንን እኮ አልፈልግም። በ200 ትሰራልኛለህ? እንደዛ ያዋጣል። እሺ ችግር አለ እንዴ? በችግር የለም ቢዚዬ ችግር የለም። ወይኔ እሺ ቢዛ አባት ነው ትተዋወቃላችሁ እንዴ? አብረን አንድ ክፍል ነበርን እኮ አንድ ክፍል ጀምሮ ቢዚ ነፍሱ እኮ ጠፋ ሲያይሽ ነፍስ እንዴ አተ ቢዚ እንኳን ሴት ልጅ ወለድኩ ስራልኝ በቃ ችግር የለም። እንኳን ስራዋ አራሰራው ሴት ልጅ ነው መውለድ ይኮራው። ኧረ ጋሼን እኔ ባለውለታዬ ታውቃታለህ። ቤዚ ባለዳነኝ እኮ የቤዚ ባለዳነኝ። በቃ ስራው እሺ፣ ቡና ፍቅር ጠብቃለሁ። ወርቅልኝ እሺ፣ በቃ ትደዋወላላችሁ። በጣም ዳድ ተማሯል በዚህ ልጅ። ቤዚ እኮ ስልክሽ ጠፍቶብኛል። ከትክሽን ስጪኝ እስቲ ቤዚዬ፣ የኔ ልጅ በቃ ቡናና አፍሊ ይላል። በቃ ስራው ጫኑ፣ ያንንም ጫኑ። በቃ ቪዛችን ጉድ የሰራሁት በእናትሽ። ዛሬ ጠሯት ትንሽ እንዳትደነግጡ ከበድ ያለ ጉዳይ ነውና። ከምን አንፃር? ልጃችሁን ስመለከተው ትንሽ ወጣ ያለ ነገር አጠናን እኮ ያነስተማውለን ከቤት ስራው አንፃር ምናምን ትንሽ እንድትከታተሉት እንድታዩት ነገር ነው። ወይኔ ናቲ እኔ ማትዋረርኩ እኮ እኔ ስራ ባልሰራ ኖሮ እኮ ይሄን ልጄ ቁጭ ብዬ ቤቴ ባስጠና ኖሮ አይፈላሽብኝም ነበር። ሁሉም ነገር የኔ ጥፋት ነው ማለት። አንድ ልጅ እንዴት ነው ከ20 ጥያቄ ኔጌቲቭ ውስጥ የሚያገኘው ማርክ? እንዴት ሊደንስ አይችልም ልጄ? ቪዛችን ጉድ የሰራሁት በእናትሽ። አንተ ስለተወለደ ደነት ነው ማለት አይደለም እሺ እኔም ራሱ አለሁበት አይደል እንደዚህ አታስብ ናቲ። አይደለም መቅዲ ማስጠናት እየሰለቸኝ የቤት ስራው የምሰራለት ገናዝ ኢሞሽናል ዳሜጅ። እከተልሃለሁ በሄድክበት በቆምክበት ሁሉ እከተልሃለሁ በሄድክበት በቆምክበት ሁሉ የው መላ ኡፍ ዛሬም ደግሞ ሊናገሩኝ ነው። የሰው ምስክር ይመስልኝ ብላል ቦጋ አታርግም እንዴ? መጨረሻቸው ነው ከተናገሩኝ ምን ልክልበት? ኧረ በፈጠረሽ አንቺ ተለማተዋልሽ እንዴ? ቀራችን አተበላሽ። በዚህ መንገድ አምጪ ብናሽ ታይኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታይኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው
ናፈናል አኛን መልቶኝ ነው ምን ይገርምሽ ነው አናጋት ትንቢት ነው መሰለኝ ገብቷል ትንቢት ነው አስኮነኝ ካሁን በኋላ ትናገሯትናሽ ግብዳማ እንደሆነ አሳያለሁ ዝተት ስማቸውታለ በእናትህ ወደዚህ ዛሬ ትምህርት የለውም? አዎ ዛሬ የላቸውም ዝግ ነው። አዎ ለካ የላቸውም። የኔ ቢሆን እኮ ቢኖር ራሱ አይሄድም። የአሁኑ ልጆችማ ታያቸው። ትዝ ይልሻል እኔና አንቺ እንዴት እንደምንማር? አዎ ትዝ ይለኛል። ትዝ የሚልሽ ከሆነ ትምህርት ቤታችን በጣም ሩቅ ከመሆኑ የተነሳ ጉዞ ምን ጀምረው ማታ ነበር። ትዝ አይልሽም? ምን? አዎ እንደውም አንድ ቀን ልንሄድ ብለን ዝናብ ዘነበ። በጣም ኃይለኛ ጎርፍ ዘነበና ከዛ ትምህርት ቤት ስንሄድ ወንዝ እንሻገራለንና ስንሻገር እኔ ያለፍኩና በቀሉ ሰመጠች። ከዛ ከትምህርት አይበልጥም ብዬ ትቻት ሄድኩኝ። ስለሻት ሄድሽ? አዎ ከትምህርት መቼስ አይበልጥብኝ። በዛ ሰዓትማ በስርዓቱ ነበር የምንማረው። ግን አላለፋችሁም። በሉ እንግዲህ አንተ ውሻ አንቺ ወራዳ አስጌ ለምን ያስቀየምሽብህ? አስጌ የምን ይምጣ? አንቺ ዳር ወስዶሽ አልነበረም? ሲያዝናናሽ አልነበረም? አስጌን አሰጋሹ። እኔ መሰለ ሳቁን የቀማሽው ያኔ መሰለ ጂጂን ያስዳለሁ። እሺ አስጌ ጂጂን እንሄዳለን። ግማሽ ሚሊዮንና ከ500 ሺህ የቱ ይበልጣል? ምን ማለት ነው? ከግማሽ ሚሊዮንና ከ500 ሺህ የቱ ይበልጣል? ከ5 ሚሊዮንና ከ100 ሺህ ከ500 ሺህና ከግማሽ ሚሊዮን ከግማሽ ሚሊዮን ይበልጣል። ጀግና እኮ ነው ቲያትር ግማሽ ሚሊዮን ይበልጣል? አዎ። እስኪ አንተስ የቱ ይበልጣል? ከ500 ሺህና ከግማሽ ሚሊዮን የቱ ይበልጣል? ከ100 ሺህ ይበልጣል። የቱ? ከ100 ሺህ ይበልጣል። 500 ሺህ ይበልጣል? አዎ። ይሄ እንቅፋት እኮ ነው፣ መሰናክል እኮ ነው። እውነቴን እኮ ነው፣ መሰናክል እኮ ነው። የሰው እኮ አይደለም። ኦ ማይ ጋድ! ሁለቱንም አንድ ላይ ትክክል ነኝ። ቃኛለ በመቤቴ አረ ይበቃኛል። አረ ትለዩብኛላችሁ እኮ ቃኛ እንጂ አረ በቃኝ እናንተ ቤተሰብ። አቤት 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 አቤት